ሰላም ጤና ይስጥልን ቤተሰቦቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ከፋኖ ትግል ጋር በተያያዘ የክልሉን መንግስት ሳይሆን የግል ሐሳብህን ተሰነዝራለህ በሚል ከፍተኛ ግምገማ የደረሰባቸው የብአዴን አመራር በአንድ ሳምንት ውስጥ ከስልጣናቸው ተነሱ። አመራሩ በተደጋጋሚ የክልሉን መንግስት ውርደት ውስጥ ከተሃል በሚልም ከፍተኛ ግምገማ ማስተናገዳቸው ተሰምቷል። በዝርዝር እንመለከተዋለን። አሜሪካ ወደ ሀገሯ በሚገቡ ኢትዮጵያውያን ላይ እገዳ ልትጥል መሆኗን አስታወቀች። እገዳው ከተጣለ በኋላ ወደ አሜሪካ ለመጓዝ የሚያስቡ ዜጎች ላይ ከፍተኛ ቁጥጥር ይደረጋል ያለችው አሜሪካ ይህን ተላልፈው በገቡት ላይም እስር ወስነን ድጋሚም ወደ አሜሪካ እንዳይገቡ እናደርጋለን ብላለች። በጉዳዩ ላይ ያለውን ዝርዝር መረጃ በቆይታችን ተሰሙታላችሁ። የጌታቸው ረዳና የነ ኮሎኔል ደመቀ ዘውዱ መድረክ መነጋገሪያ ሆኖ ሲቀጥል በብልጽግናው መንግስትና በኤርትራ መካከል ባለው ጉዳይም አዳዲስ መረጃዎች ተሰምተዋል። የቀጠናውን አሁናዊ ሁኔታና ክስተትም ጥንቅራችን የሚያደርሳችሁ ይኖረዋል። ከውጭ የሱዳን ቀውስንና የሩሲያን ኃያል የተባለውን የመሳሪያ ቴክኖሎጂንም አካተናል። የተወደዳችሁ ቤተሰቦቻችን እነዚህንና ሌሎችንም ዕለታዊ ጉዳዮችን የያዝንበት ጥንቅራችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። መልካም ቆይታ እንመኛለን። ወደ ዝርዝር መረጃዎች እናመራለን። የአረጋ ከበደ ብአዴን ከሰሞኑ ፖለቲካዊ ኪሳራ እንዲደርስብኝ አድርገዋል ያላቸውን የክልሉን ከፍተኛ አመራሮች ገምግሞ ከስልጣን አውርዷል። ከነዚህ ውስጥ ደግሞ በክልሉ ብሎም በሀገራዊ ፖለቲካው ላይ ትልቅ የስበት ኃይል በሆነው የፋኖ እንቅስቃሴ ላይ ያልተገባ ሐሳብ ሰጥተው ፖለቲካዊ ኪሳራ አድርሰውብኛል ያላቸውን የብአዴን ከፍተኛ አመራሮች በጥልቀት ገምግሞ ከስልጣናቸው እንዲወርዱ አድርጓቸዋል። ከሰሞኑ የአማራ ክልል ኮሚኒኬሽን ቢሮ ኃላፊው ዶክተር መንገሻ ፈንታው በአዲስ ዘመን ጋዜጣ ቀርበው ከፋኖ ጋር ለመደራደር ረጅም ርቀት የተጓዝንባቸው በርካታ ስራዎች ተሰርተዋል፣ ለዚህም በርካታ ጥሩ ውጤቶች ተገኝተውበታል ሲሉ የብአዴን ኃይል ለመደራደር ያለውን ፍላጎትና የተግባር ሂደት መግለጣቸውና ዘገባውን በብልጽግናው ሰዎች ትዕዛዝ በፍጥነት እንዲነሳና እንዲጠፋ መደረጉ የሚታወስ ነው። ይህንን ተከትሎም የአማራ ፋኖ ከፍተኛ አመራር አስረስ ማረ ዳምጤ ብአዴን ከፋኖ ጋር ለመደራደር ምንም አይነት ህልውናና አቅም የለውም ሲል ማጣጣሉና ብአዴን የሚያወራው ተረት ተረት መሆኑን ማጣጣሉ ይታወሳል። የአቶ አረጋ ከበደ ኃይልም እኛ ህግ ለማስከበር እንጂ ለመደራደር እየሰራን አይደለም የምትናገረውና የምታስተላልፈው የክልሉን መንግስት ሐሳብ ተግባርና እንቅስቃሴ ሳይሆን የግል ስሜትና ፍላጎት ነው በሚል ዶክተር መንገሻ ፈንታውን ገምግሞ ከስልጣናቸው አንስቷቸዋል። የአሜሪካ መንግስት ኢትዮጵያውያን ወደ ሀገሩ እንዳይገቡ እገዳ ሊጥል መሆኑ ተሰማ። ከሳምንት በፊት በወጣ መረጃ የአሜሪካ መንግስት በ12 ሀገራት ላይ ሙሉ በሙሉ የጉዞ እገዳ ሲጥል ከአፍሪካ ሀገራት ኤርትራን ጨምሮ 7 ሀገራት እንዳሉበት መዘገቡ ይታወሳል። በዚህ ዝርዝር ውስጥ ኢትዮጵያ እንደሌለችበት ሲሰማ በወቅቱ እሰየው ቢያስብልም አሁን የወጣው መረጃ ግን ኢትዮጵያውያንም የዚህ አመራር ውሳኔ ሰለባ እንዲሆኑ የሚያደርግ ነው። የአሜሪካ መንግስት በበርካታ ፖለቲካዊ ጉዳዮች ተነስቶ እገዳ የሚጣልባቸው ተጨማሪ 36 ሀገራት እንደተለዩ አዲስ ያወጣው መረጃ ያመለክታል። ከነዚህ ሀገራት ውስጥ 25ቱ የአፍሪካ ሀገራት ሲሆኑ አንዷ ኢትዮጵያ ሆናለች። ዋሽንግተን ፖስት ጋዜጣ ከአሜሪካ የውጭ ጉዳይ መስሪያ ቤት አገኘሁት ባለው ሰነድ ላይ ጉዳዩን ሲያሰፍር ነገሩ ከረር ብሎ መምጣቱን ያትታል። ሐሰተኛ የወሳኝ ኩነት ማስረጃዎች መብዛት፣ ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ዜጎች ቁጥር መጨመር ደግሞ እንደ ዋነኛ ችግር ከተነሱት መካከል ይጠቀሳሉ። ከጉዞ እገዳው ነፃ ለመሆኑም ታዲያ ሀገራቱ ችግሮችን ለመቅረፍ ያዘጋጁትን እቅድ በ60 ቀናት ውስጥ ለአሜሪካ መንግስት ማቅረብ ይጠበቅባቸዋል ተብሏል። አሜሪካ ከምታቀርባቸው መስፈርቶች ደግሞ ምናልባትም ከአሜሪካ የሚባረሩ የሶስተኛ ሀገራት ሴቶችን እንዲቀበሉም እንደ ቅድመ ሁኔታ ሊቀመጥላቸው ይችላል የሚል ሐሳብም እየቀረበ ነው። እንዲያ ካላደረጉና ካልተቀበሉ ደግሞ ግን እገዳው ይጣላል ነው የተባለው። ይህን የማድረግና የመቀበል አቅም በሌላቸው ሀገራት ዜጎችም ወደ አሜሪካ ሲጓዙ ከመነሻቸው አውሮፕላን እንዳይሳፍሩ ይደረጋል። ምናልባት አልፎ አሜሪካ ከደረሱም እስር ሊጠብቃቸው ይችላል እየተባለ ነው።
ከተፈቀደላቸው ጊዜ በላይ በአሜሪካ ቆይተው የተገኙ ካሉም ወዲያው ይባረራሉ። በዚያ መልኩ የተባረሩ ሰዎች ደግሞ ወደ አሜሪካ ለመግባት ድጋሚ ቪዛ የማግኘት እድላቸው ይጠባል ተብሏል። ዲሞክራቲክ ፖለቲከኞችና የሰብአዊ መብት ተከራካሪዎችም የዶናልድ ትራምፕ የጉዞ እገዳ በአፍሪካና ካሪቢያን ሀገራት ላይ ያተኮረ ነው በሚል እየከሰሱት ነው። የአፍሪካ ህብረትም ባወጣው መግለጫ የአሜሪካ መንግስት እርምጃውን እንዲያጤነው በተናጠል ምክክር እንዲያደርግ ጠይቋል። ሆኖም ባወጣው መረጃ ላይ ከላይ ለእገዳው የተዘረዘሩ ሀገራት የተቀመጡ ቅድመ ሁኔታዎችን በ60 ቀናት ውስጥ ካላሟሉ እገዳው ተግባራዊ ይደረግባቸዋል ተብሏል። የጉዳዩ ባለቤቶች ግን የአሜሪካንና የዜጎቿን ጥቅም ለማስጠበቅ የተወሰደ እርምጃ ነው ሲሉ ምክንያት ያቀርባሉ። አሜሪካ ከአውሮፓ ጋር ያላትን ግንኙነት እንዳይሆን ያደረጉት ትራምፕ ደግሞ የረጅም ጊዜ አጋር የአፍሪካ ሀገራት ላይ እያነጋገረ ነው። በተለይ በግብፅ፣ ጅቡቲና ኢትዮጵያ ላይ እገዳው እውን የሚሆን ከሆነ የአሜሪካና የሀገራቱን ዲፕሎማሲያዊ ግንኙነት ሌላ መልክ ሊያስይዘው ይችላል እየተባለ ነው። ለዚህ ደግሞ ግብፅ ከአፍሪካ ሀገራት የአሜሪካን ከፍተኛ እርዳታ የምታገኝና ትልቁ የአሜሪካ ወታደራዊ እንቅስቃሴ የሚደረግባት መሆኗ፣ ጅቡቲም በአፍሪካ ብቸኛው የአሜሪካ ቋሚ ወታደራዊ ጣቢያ ወይንም ሚሊተሪ ቤዝ የሚገኝባት ሀገር መሆኗና ኢትዮጵያም ብትሆን በአፍሪካ ቀንድ ሽብርተኝነትን በመዋጋት ከአሜሪካ ጋር ቀላል የማይባል ግንኙነት ያላት ሀገር መሆኗ ነው። ኢትዮጵያም የነበሩ የክፍለ ዘመናት ዲፕሎማሲያዊ ግንኙነቶቿ ሁሉ የብልጽግናው አገዛዝ እያደረገው ባለው የቀውስ ፖለቲካ እየተበጠሰ ይገኛል። አሁን ከአሜሪካ ጋር ባለው ሁነትም የሀገራቱ ግንኙነት ብልሽት ሊገጥመው ይችላል እየተባለ ነው። የትናንቱ የጌታቸው ረዳ የወልቃይት ቆይታ መነጋገሪያ ሆኖ ቀጥሏል። ገለልተኛ መሰል ጭንብላቸውን ለብሰው በብልጽግናና ህወሓት መንፈስ ወደ ወልቃይት ያቀኑት አቶ ጌታቸው ረዳ በነበራቸው ቆይታም የአክራሪነት ልባቸውን በለዘብተኛ አንደበት ለመከላከል ሲታትሩ ተስተውለዋል፣ ተደምጠዋልም። የብልጽግናው ሹማምንትም አሁን ላይ ከኤርትራ ጋር እናደርገዋለን ለሚል ጦርነት የወልቃይትን መስመርና ኃይል አገር አድርጎ መቀጠል ወሳኝነት አለው ብለው ስለሚያምኑ በተደጋጋሚ እየሄዱ ውይይቶችን እያደረጉና የወልቃይት አመራሮችን ወደ አዲስ አበባ እየጠሩ እያነጋገሩ ይገኛሉ። እስካሁን የህወሓት ባልደረቦች እንጂ እኔ ወልቃይት ላይ የተሻለ አመለካከትና ስራ ነበረኝ ሲሉ የተደመጡት አቶ ጌታቸው ረዳ ወደ ሱዳንና ሽሬ የተፈናቀሉ ዜጋዎችን በፍጥነት የመመለስ ስራዎች መሰራት አለባቸው ብለዋል። ከሰሞኑ የህወሓት ኃይል በትግራይ በረሃዎችና በሱዳን የኮማንዶ ኃይሎችን እያስመረቀ ከፍተኛ እንቅስቃሴዎችን እያደረገ በመሆኑ የብልጽግናው ኃይል ሩጫ ላይ ይገኛል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የኤርትራ መንግስት ከኢትዮጵያ ጋር ጦርነት ውስጥ ለመግባት ምንም አይነት ፍላጎት እንደሌለው ቢያነሱም ህወሓት በትግራይና በሱዳን ለሚያደርገው እንቅስቃሴ ግን ከፍተኛ አጋርና መሸጋገሪያ ሆናለች ሲሉ ይከሳሉ። እነዚህ ግን ሳያመካኙ ላለመብላት የሚደረጉ የፖለቲካ ቋንቋዎች መሆናቸውም ግልጽ ነው። አሁን ላይ ከጫካውና ከጊዜያዊ አስተዳደሩ ባሻገር በብልጽግና ስር የተሸሸገው የህወሓት ኃይል ለወልቃይትና አካባቢው ከፍተኛ ስጋት እንደሆኑም በርካቶች በማንሳት ላይ ናቸው። የብልጽግናው ኃይል ግን ቀጠናውን የጦርነት አውድማ የማድረግ ውሳቤና ፍላጎት ወደ ተግባር እያመራ ነውና አሁንም በከፍተኛ ሩጫ ውስጥ ይገኛል ነው የተባለው። የመከላከያ ቀን ብለው ባከበሩትና የጦርነት ነጋሪት ሲነጡበት በነበረው መድረክም ከፊልድ ማርሻሉ እስከ መስመራዊ መኮንን በፉከራ ዛቻና ማስፈራሪያ አሳልፈውታል። በባሌም በቦሌም ኢትዮጵያ የባህር በር ባለቤት ትሆናለች ሲሉ የተደመጡት ፊልድ ማርሻል ብርሃኑ ጁላ ከ10 ዓመት በኋላ የኢትዮጵያ ህዝብ ብዛት 200 ሚሊዮን ሊደርስ ይችላል ብለዋል። 200 ሚሊዮን ህዝብ በ2 ሚሊዮን ህዝብ መታፈን የለበትም ሲሉም ኤርትራ 2 ሚሊዮን ሆና እንዴት ታሸንፈን የሚል ቁጭት በሰራዊቱ ውስጥ ለመፍጠር ሲሞክሩ ታይተዋል። የወደብና ባህር በር ላይ ማንም ዜጋ ቅያሜ ባይኖረውም መንገዱን ግን ስለምን ጦርነትና ደም መፋሰስ ሆነ የሚለው መነጋገሪያ ሆኗል። የብልጽግናው ኃይልም በወደብና ባህር በር ጉዳይ ከዲፕሎማቶቹ ይልቅ ወታደራዊ አለቆቹ እንዲፎክሩበት ፈቅዷል። ፊልድ ማርሻሉ እንደዚህ ሲዝቱ ሜጀር ጀነራል ብርሃኑ ጥላሁን ደግሞ ቀይ ባህር የኢትዮጵያን ጦር ሀብታችን መሆኑን አውቃችሁ የሀገራችንን የወደብ ባለቤትነት ልታሳኩ የተዘጋጃችሁ የአባት አያቶቻችሁን ጀግንነትና ወኔ መድገም ይገባችኋል ብለዋል። ከውጭ ባገኘነው መረጃ ጀነራል ሄሜቲ ከፍተኛ ድል ማግኘታቸውን አስታወቁ። በሌተናል ጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ድራሽ ኃይል በዛሬው ዕለት ከፍተኛ ድል ማግኘቱን ገልጿል። በመግለጫው በሰሜናዊ ዳርፉር ግዛት አልፋሽር የሚገኘው ወታደራዊ ማዘዣ ጣቢያ ሙሉ በሙሉ መቆጣጠሩን አስታውቋል። ከመንግስት ወታደሮችና አጋሮች ጋር በተደረገ ውጊያ ይህንን ስትራቴጂካዊ የጦር ሰፈር መቆጣጠር መቻሉን ያስታወቀው መግለጫው
አክሎም ይህ የዛሬው ድል ሁሉም ሱዳናውያን የሚሳተፉበት እንዲሁም በነጻነት በሰላምና በፍትህ የሚኖሩበት አዲስ መንግስት ለመመስረት ወሳኝ እርምጃ ነው ብሏል። በአልፈሽር ከዚህ በኋላ የተፈናቀሉትን የመመለስና ሰብአዊ እርዳታ የማቅረብ ስራ ላይ እንደሚያተኩር ያስታወቀው መግለጫው ይህንንም በጀኔራል ሄሜቲ ከሚመራው ትይዩ መንግስት ጋር በትብብር የሚያከናውነው መሆኑን አስረድቷል። በሌላ በኩል የአልፈሽር ህዝባዊ ንቅናቄ የተሰኘው ፓርቲ ቃል አቀባይ ግን የፈጥኖ ድራሹን መግለጫ አስተባብለዋል። ቃል አቀባዩ ሲናገሩም የአልፈሽር ህዝብ መሬቱንና ክብሩን ለማስጠበቅ እየተፋለመ ነው፣ መግለጫው በህዝቡ ላይ ጭንቀትና ሽብር ለመፍጠር የወጣ ነው ያሉ ሲሆን በአካባቢው የሚገኘው የጦር ሰፈር በቁጥጥር ስር መዋሉ ግን አምነዋል። ጦር ሰፈሩ ተያዘ ማለት አልፋሽርን መያዝ እንደማያመላክትም አስረድተዋል። ፕሬዝዳንት ቭላዲሚር ፑቲን ሩሲያ ማንኛውንም የመከላከያ ጋሻ ሰብሮ መግባት ይችላል የተባለለትንና በኒውክሌር ኃይል የሚሰራውን ብሬቬስትኒክ የተሰኘ ክሩዝ ሚሳኤል በተሳካ ሁኔታ መሞከሯን ጥቅምት 26 አስታወቁ። ፕሬዝዳንቱ አክለውም ሀገራቸው ሚሳኤሉን ወደ ስምሪት ለማስገባት እንደምትዘጋጅም ገልጸዋል። ይህ የሚሳኤል ሙከራ ባለፈው ሳምንት ከተካሄደው የኒውክሌር ልምምድ ጋር ተዳምሮ ሩሲያ በዩክሬን ጦርነት ምክንያት ከምዕራባውያን ለሚመጣባት ጫና በምንም መልኩ እጅ እንደማትሰጥ የሚያሳይ ግልጽ መልእክት ነው ተብሏል። በተለይም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተኩስ አቁም ስምምነት እንዲደረግ በሩሲያ ላይ ጠንከር ያለ አቋም በያዙበት ወቅት መሆኑ ትኩረትን ስቧል። የሩሲያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ቫለሪ ግራሲሞቭ ለፕሬዝዳንት ፑቲን ባቀረቡት ሪፖርት ሚሳኤሉ በኦክቶበር 21 በተደረገው ሙከራ 8700 ማይል ወይም ከ14000 ኪሎ ሜትር በላይ የተጓዘ ሲሆን ለ15 ሰዓታት ያህል በአየር ላይ መቆየቱን ገልጸዋል። ፕሬዝዳንት ፑቲን የውትድርና ልብስ ለብሰው ከጀነራሎቻቸው ጋር ባደረጉት ስብሰባ ላይ ይህ በዓለም ላይ ማንም የሌለው ልዩ የሆነ ጦር መሳሪያ ነው ሲሉ ተናግረዋል። ሩሲያ ይህንን መሳሪያ ማበልጸግ የጀመረችው አሜሪካ እንደ አውሮፓውያን አቆጣጠር ከ1972 የጸረ ባሊስቲክ ሚሳኤል ስምምነት በመውጣት የሚሳኤል መከላከያ ጋሻ መገንባት መጀመሯን ተከትሎ እንደሆነ ይታወሳል። የሙከራ ጊዜና አዋጁ ፕሬዝዳንት ትራምፕ ሩሲያን የወረቀት ነብር ሲሉ ለሰነዘሩት ትችት መልስ የሚሰጥና ሩሲያ በተለይ በኒውክሌር የጦር መሳሪያ አቅሟ አሁንም ዓለም አቀፍ ተፎካካሪ መሆኗን የሚያሳይ ነው ሲሉ ተንታኞች ይገልጻሉ። በተጨማሪም ጀነራል ግራሲሞቭ በዩክሬን ጦር ግንባር የሩሲያ ኃይሎች በዶኔትስክ ክልል ፖክሮቭስክ አካባቢ በርካታ የዩክሬን ወታደሮች መክበባቸውንና በሌሎችም ክልሎች ግስጋሴ እያሳዩ መሆኑን ለፕሬዝዳንቱ ሪፖርት አድርገዋል። የተወደዳችሁ አድማጮቻችን የሰዓቱ ዜናዎቻችን ተጠናቀቁ። ሰላም።